እያንዳንዳችሁ ምን እንደምትሉ አላውቅም። ትላላችሁ፣ ትፈቅዳላችሁ። ከኢትዮጵያ አንዱ ገነጠላለው ቢል ሳታወያዩ፣ ሳትለምኑ፣ ሽምግልና ሳትሄዱ ሂድ በቃ ችግር የለውም ህገ መንግስት ይፈቅድልሃል የሚል ሰው ካለ እጁን ያሳየኝ እስቲ። መገንጠል የማይፈልግ ሰው ክልል ለመሆንም መገንጠል ለመሆንም ይሄ ህገ መንግስት እኩል መብት የሚሰጠው። እኔና ባለቤቴ ዛሬ ማታ በሆነ ጉዳይ ስላልተግባባን ከዛ በኋላ ፍርድ ቤት ተኪዶ 2 ዓመት 3 ዓመት ክርክር ተደርጎ ነው ፍቺ የሚካሄደው። ዝም ብሎ ፍቺ ያለ እንዴ? አይሆንም። እንደሱ ብንፈልግም አይሆንም። ቢሆንም አይጠቅምም። ግድ የላችሁ አይጠቅምም። ለሲዳማ የተለየ ክብር ሰጥተን ሙርሲ ግን ህዝብ አይደለም ደግሞ አንልም። ህዝብ እንደሆነ ስለምናውቅ ግን ለወተት የወተት ተዋጽኦ ይባላል እንጂ የእርጎ ክልል የአሬራ ክልል አይባልም። ከኢትዮጵያ ተነቅላችሁ ልትወጡ ካልሆነ በስተቀር ኢትዮጵያ ውስጥ ካላችሁ ጥልፍ አያስፈልግም።